ይካ ይበል ካህን ተዘከር እግዚኦ አበዊነ ወአኀዊነ ወአኀቲነ ለኖሙ አይረፉ በርትዕት ሃይማኖት። አቤቱ በቀናች ሃይማኖት ጸንተው የሞቱ አባቶቻችንን፣ ወንድሞቻችንን፣ እህቶቻችንን አስብ። በሕይወተ ሥጋ ሳሉ ለሁሉ መጸለይ ይገባል። ጸልዩ በእንተ ሕይወተ ናቡከደነፆር ወብልጣሶር ወልዱ እንዲል። ከሞተ በኋላ ግን በሃይማኖት ለመሰለ እንጂ በሃይማኖት ላልመሰለ መጸለይ አይገባምና እንዲህ አለ። ተዘከር እግዚኦ ማኅበረነ ባርኮሙ። አቤቱ አንድነታችንን ማኅበራችንን በረከተ ሥጋ በረከተ ነፍስን ሰጥተህ አክብራቸው። ወጸግዎሙ ከመ ይኩኑ ለከ ዘእንበለ ክልአት። ያለ መሰናክል ወይ ጽርዓት ያለ ማቋረጥ ይግበሩ ፈቃደከ ቅድስተ ወብጽዕተ። ንድ ክብርት የምትሆን ፈቃድህን አንድም ፈቃድህ ወንጌልን ይፈጽሙ ዘንድ መፈጸሙን ስጣቸው። ወረስዮሙ ቤተ ጸሎት ወቤተ ንጽ ወቤተ በረከት። ቤተ ጸሎት ቤተ ንጽ ቤተ በረከት አድርጋቸው። አንድም ጸሎት ንጽሕና የያዙ ሰዎች በሚያገኙት ክብር አክብራቸው። አንድም እንዲጸልዩ ንጹሐን እንዲሆኑ አድርጋቸው። ንሕነ እሙንቱ ቤቱ ለእግዚአብሔር እንዲል። አንድም በረከተ ሥጋ በረከተ ነፍስ አሳድርባቸው። ጸግወነ እግዚኦ ለነ ለአግብርቲከ። ለእኛም ለባሮች ለአገልጋዮች ቤተ ጸሎት ቤተ ንጽ ቤተ በረከት መሆኑን ስጠን። አንድም ጸሎት ንጽሕና የያዙ ሰዎች በሚያገኙት ክብር አክብረን። አንድም እንድንጸልይ ንጹሐን እንድንሆን አድርገን። አንድም በረከተ ሥጋ በረከተ ነፍስን አሳድርብን። ወለእለ ይመጽኡ እምድኅሬነ። ከእኛ ቀጥለው ለሚነሱ ወእስከ ለዓለም ዋለ ጸጉ። ከነዚያ ቀጥሎ እስከ ዕለተ ምጽአት ለሚነሱ ይህንን ሁሉ ስጣቸው። ይዲ ይበል ዲያቆን ጸልዩ በእንተ ማኅበርነ። አንድነታችንን ጉባኤያችንን አጽናልን ይበል። ወዕቅበተ ለኩልነ። ከዲያብሎስ ከክፉ ነገር መጠበቅን ስጠን ብላችሁ ጸልዩ ይበል። ይካ ይበል ካህን ተንስ እግዚኦ አምላኬ ወይዘረው ጻርከ። አቤቱ ፈጣሪ በመዓትህ ተነስ፣ ጠላቶቼ አጋንንት መናፍቃንም ይጥፉ። ወይ ጉያዩ ኩሎሙም ቅድመ ገጽከ እለ ይጸልዉ ቅዱሰ ወቡሩከ ስመከ። ክቡር ንጹሕ ጽኑ የሚሆን ስምህን የሚጠሉ ሁሉ ከገጸ መዓትህ የተነሳ ይጥፉ። አንድም ክቡር ንጹሕ ጽኑ የሚሆን ስምህን የሚጠሉ ሁሉ ከገጸ መዓትህ የተነሳ ይጠፉ ዘንድ አቤቱ በመዓትህ ተነስ። ወሕዝብ ከሰ ይኩኑ ቡሩካነ በበረከተ እልፍ አእላፋት ወትልፊተ አእላፋት ለይገብሩ ፈቃደከ በኩሉ ጊዜ። ሕዝቡ ግን ሁልጊዜ ፈቃድን የሚፈጽሙ ብዙ የብዙ ብዙ የሚሆኑ መላእክት በሚከብሩበት ክብር ይክበሩ። ባዱ ወልድከ ዘወቱ ለከ ምስሌሁ ወምስለ ቅዱስ መንፈስ ስብሐት ወይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። እንዳለፈው ነው። ይካ ይበል ካህን ንስግር ሰለስተ ጊዜ። ካህኑ 3 ጊዜ በአብይ ዜማ ንስግድ እንስገድ ይበል። ይበሉ ሕዝብ ለአብ ወወልድ ወመንፈስ ቅዱስ እንዘ ሰለስቱ አሐዱ ሰለስተ ጊዜ። ሕዝቡም ካህኑን ተቀብሎ እውነት ነው ለአብ ለወልድ ለመንፈስ ቅዱስ እንስገድ ይበል። ሕዝቡ በአካል በስም 3 ሲሆን በባሕሪ በሕልውና አንድ ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ሰጊድ ይገባቸዋልና እንስገድ ይበሉ። ይካ ይበል ካህን ሰላም ለኪ ሰላም ለኪ ሰላምታ ይገባሻል ይበሉ ሕዝብ። ቅድስት ቤተ ክርስቲያን ማኅደረ መለኮት። አንድነት ሦስትነት የሚነገርብሽ ቤተ ክርስቲያን ሰላምታ ይገባሻል ይበሉ። ይካ ይበል ካህን ሰአሊ ለነ ለምኝልን አማልጅን ይበል። ይበሉ ሕዝብ ድንግል ማርያም ወላዲተ አምላክ። ሕዝቡም አምላክን የወለድሽ እመቤታችን አማልጅን ለምኝልን ይበሉ። ይካ ይበል ካህን አንቲ ውእቱ አንቺ ነሽ ይበል። ይበሉ ሕዝብ ማይጠንት ዘወርቅ እንተ ጾርኪ ፍመሳት ቡሩክ ዘነሳም መቅደስ ዘይሰሪ ኃጢአተ ወይ ደመስስ ጌጋየ ዘውእቱ ዘእግዚአብሔር ቃል ዘተሰባ እምኔኪ ዛይረገ ላቡሁር እሶ ጣነ ወመስዋዕተ ስሙረ። ሕዝቡም እሳትነት ያለው ፍምን የተሸከምሽ
የወርቅ ማዕጠንት አንቺ ነሽ ይበሉ።